سجيرة يوم على مركب دهلت بينكني زمير الكيدنجل زي ما بهركني فغري ولي ነገር ግን ለምእመናን ማድረስ የተፈለገ መልእክት ስላለ ያንን መልእክት ለብቻ ቢሮ ውስጥ ሆኜ በመግለጫ ከምሰጠው እናንተ ስለምን አትማሩበት ብዬ አመጣሁት ማለት ነው። እና ያ ምንድነው በተደጋጋሚ በዚህ በሚዲያ በመገናኛ መረቦች በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ እሱን ነገር ግልጽ ማድረግ ለምእመናን ግልጽ ማድረግ አለብኝ ብዬ አሰብኩኝ። እና በጣም የሚያስቅ ነገር ነው የሚያደርጉት። ያ ምንድነው አጋንንት የሰውን እድል ያበላሻሉ። የሰው እድል ይበላሻል። እድሉ የተበላሸበት ሰው የማይፈልገውን ነው የሚያደርገው። ገበያ ሄዶ ያላሰበውን ገዝቶ ሊመጣ ይችላል። ምክንያቱም አጋንንት የሚያዙበት። ጠጥቶም የሚሰክር በቃ አጋንንት ነው የሚያሰክሩት፣ አይምሮውን ለውጠውት ነው። ሰው ከሚስቱ ጋር የሚጣላም እንደዛ ነው። ያላገቡ ሰዎችም በቃ ማግባት ያቃታቸው እድላቸው ተወስዶባቸው ነው። ነግደው የከሰሩ ሰዎችም እየከሰሩ ያሉት አጋንንት እያበላሹባቸው ነው። እና እድላቸው ተጣሞባቸው ነው በቃ እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። በዚያ የኤአይ ቴክኖሎጂ የኔ አፍ እንደተናገረው አድርገው በእኔ ስም ይሄንን የጥንቆላ ስራ እያስተላለፉ ነው። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ እኔ ማንንም ልመርቃችሁ አላልኩም። እና ይሄን ነገር ግልጽ ማድረግ አለብኝና ቢሮ ቁጭ ብዬ መግለጫ ልሰጥበት ነበረ። ግን እነዚህ ትምህርቶች መሰረታዊ ትምህርቶች ናቸው። እና እንደዛ ከሆነ ለምን መነኮሳቱም ደቀ መዛሙርቱም ሌላውም ሰው እዚህ ለምን አንማርበትም? መግለጫ አያችሁ፣ ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። እንደው መናፍቃንን እናመሰግናቸዋለን፣ እነሱ ተንኮል በሰሩ ቁጥር የእግዚአብሔርን መጽሐፍት ይበልጥ እንድንመረምራቸው ያደርጉናልና ብሏል። ስለዚህ እንደዚህ አይነት ጥያቄዎችን ውሸቶችን ሲያሰራጩ ለምእመናን እንደውም በዚህኛው ርዕሰ ጉዳይ ላይ ትምህርት እንዲሰጥበት አድርገዋል ማለት ነው። እና በጣም የሚገርመው ሰዎች ይህንን በሚዲያ የኛም ልጆች አይተውታል። ብዙ የኛ ሚዲያ ክፍል ልጆችም አይተው ነገሩኝ። ዝም አልኩኝ። አሁን ግን መልስ እንድሰጥበት ያስገደደኝ ምንድነው 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው በማቀናበር ማለት ነው። እና እኒ መርጌታ ጥሩ ናቸው ስሟቸው። ስለዚህ ስሟቸው በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ከጎን አቁመው እንደዚህ በማድረጋቸው ምክንያት ስውሯ ማርያም ሂዱ እና እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ። እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። ይኸውላችሁ ስውሯ ማርያም ሂዱ፣ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን ምናምን። እኔ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን አላልኩም። እኔ ድንግል ማርያም ሰላም አድርጊልን ነው የምል እንጂ የስውሯ ማርያም የጭንጫይቱ ማርያም የጣና ቂርቆሲቱ ማርያም አልልም። እምለው ድንግል ማርያም ነው የምለው። ከቦታ ከሄድኩ ቦታ የራሱ ቅድስና የራሱ ቃል ኪዳን አለው። ያን ቦታ ማጸናለሁ፣ አከብራለሁ እንጂ እንደዚህ እያደረጉ አንዳንድ ጊዜ ያስለቅሱኛል። እያስለቀሱ መግለጫውን ይሰጣሉ። እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አሁን በጉባኤ ቤቱ እየተስልክ 3 ስልኮች ተደውለው በሉ አገናኙን፣ አንዳንዱ መስተፋቅር አድርጉልኝላ ይላል።
ደውለው ይኸው በእኛ በፕሮጀክቱ በጉባኤ ቤት ስልክ ነው ትናንት ወዲያ እንደዚህ እየደወሉ ማለት ነው። እና እንደዚህ ስለሆነ አንዳንድ ቅን ምዕመናን የዋህ ምዕመናን ለምን በዚህ መከራ ያሉ እኔ ትቸው ነበር ብዙ ጊዜ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። በእውነት በጣም ነውር ነው። እግዚአብሔር በሚያውቀው ልጆቼ ኑማ ልመርቃችሁ ምናምን ያለለም የሆነ እንትን ይላል ራሱ ሲያስቡት። እኔ ሲጀመር ልጆቼ አለለም እኔ ራሴ ልጅ ነኝ ብዬ ነው የማስበው። በቤተክርስቲያን በኩል አባ በሆንም ሰው ልጆቼ ምናምን ማለት እንኳን እንደው ወንድሜ እህቴ ነው የምለው ገና ጳውሎስ እንኳን ወንድሞቼ እህቶቼ ነው የሚል እንኳን እኔም ብሎ ደግሞ ልጆቼ ምናምን ባይደም እና ወንድሞቻችን እህቶቻችን ነው ቅዱስ ጳውሎስ እንኳን መልእክታቱን ሲጽፍ እና ልጆቼን ሁሉ መርቃችሁ የመደመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ እግዚአብሔር ከጻድቃን ማህበር ይደምራቸውና እኛ እንግዲህ መቼም አንራገምምና ይጨምራቸው እግዚአብሔር ይመልሳቸውና እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። እና ምዕመናንም እዚህም ያላችሁ ቴክኖሎጂ የምትጠቀሙ ካላችሁ ሌላውም ቴክኖሎጂውን ወይ ወቁት ወይ አትጠቀሙት የመጀመሪያው መልእክቴ ነው። ከዛ ወደ ትምህርቱ ሄዳለሁ። በኤአይ የተሰራ ቪዲዮ ይታወቃል። የሰውየው ፊት የቃላት አወጣጡና እንዴት ነው የሚሰሩት ብዬ እንደው ለማጣራት ትንሽ ሞክሬ ነበር። እንዴት ነው እንደዚህ አድርገው የሚሰሩት የሚለው በቃ ጽሁፍ ያዘጋጃሉ። የኔን የድሮ ድምጾችን ይሰበስቡና ከዛ ያዘጋጁትን ጽሁፍ ለኤአይ የቤት ስራ ይሰጡታል። ከዛ አቀናብሮ እኔ እንደተናገርኩት አሩ የኔ አፍ እየተንቀሳቀሰ አድርጎ ይናገራል ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ስለዚህ የቃላት አወጣጡ የከንፈር እንቅስቃሴውና የእስከ ሰውየው የሚነገረው ቃል አይዛመዱም። አይኑ ይቀባጅራል፣ ፊቱ ይቀባጅራል፣ ሌላ መልክ ነው የሚሰጡት። የተለየ የአይን እንቅስቃሴ ያለው እና ሰው አያስተውልም። ግን ይሄ ምልክት ሊሆን አይችልም። መጀመሪያ እንዲህ ያለ ትምህርት ሲሰጥ እገሌ ሁልጊዜ በሚያስተምረው አንድ መምህር እንዲህ ብሏል ተብሎ በሚዲያ ሲነገር ሁልጊዜ የሚያስተምረውን ትምህርት መቃኘት ያስፈልጋል። ሁልጊዜ ምን ብሎ አስተምሯል፣ ይሄ ሰውዬ እንዲህ ያለ ትምህርት አስተምሮ ያውቃል ማለት ያስፈልጋል። እና ዝም ብሎ አሜን እንዲህ ያላችሁ ለካ የዋሆች ናችሁ አለ ቅዱስ ጳውሎስ። እንዲህ ያላችሁ ደጎች ናችሁ እንዲሁ ማን ነው እንደዚህ ሞኝ አዚም ያደረገባችሁ እውነትን እንዳታስተውሉ ብሏልና አስተዋይ መሆን ያስፈልጋል። አስተውሎ እስቲ ቆይ ይሄ የቤተ ክርስቲያናችን ትምህርት ነው ወይ? አንድ መቼስ በቤተ ክርስቲያን አስተማሪነቱ የምታውቁት ሰባኪም ይሁን መምህር መነኩሴም ይሁን አባ ለየት ያለ ትምህርት በሱ ስም ሲነገር እንደዚህ ያለ ትምህርት አስተምሮ ያውቃል ወይ ብሎ መጠየቅ። ከዛ በኋላ ደግሞ እንዲህ ያለ ትምህርት አስተምሮ አያውቅም ብላችሁ ካሰባችሁ ደግሞ ጥርጣሬ ከገባችሁ ማጣራት ስልኮች አሉ። እንዲህ ያለ ትምህርት ሰጣችኋል። ከዛ ህዝቡ ግን እየገባ ምንድን ነው የሚላቸው? ልጆቼን ልመርቃችሁ አሜን በሉ ሲባል ህዝቡ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እና ሳያውቁ አሜን አይባልም። ኖር ነው ታውቆ ነው አሜን የሚባለው። እና በእግዚአብሔር ቃል መቀለድ ያስቀጣል። በእውነት እግዚአብሔር በሚያውቀው እግዚአብሔር ቢረዳን። ዛሬ ግን እድል የሚባል ነገር ምንድነው? እና ምንድነው ነፃ ፈቃድ ምንድነው? እና የአጋንንት ስልጣን እስከምን ድረስ ነው የሚለውን በደንብ እናያለን። አሁን አንድ ሐሳብ ልንገራችሁ። አንድ ጊዜ አንድ ሰው እንዲህ ያለ ስሙን መጥቀስ አያስፈልገኝም። አንድ ሚዲያ ላይ ነው ወጥቶ እንዲህ ያለው 90% የኢትዮጵያ ህዝብ አጋንንት አለበት አለ። ኦራ በጣም ነው የሚገርመው። 90% የኢትዮጵያ ህዝብ አጋንንት አለበት ማለት ምን የሚያስረዳ ይመስላችኋል? አንደኛ ትዕቢት ነው። በጣም ከፍ ያለ ትዕቢት። አጋንንት እንዳለበት በምን አወቅ? በቅተህ ነው
እንዲሁ እኮ በጣም ነው የሚያስገርመው። ሁለተኛ ይህንን እግዚአብሔርን የሚያመልክ ህዝብ እግዚአብሔር ጨርሶት ለአጋንንት ሽጦታል ማለትስ ተገቢ ነው? ትቶታል፣ ለአጋንንት አሳልፎ ሰጥቶታል ማለት የእምነት የጸሎት የስግደት የጾም 7 አጽዋማት እየጾመ መከራውን አይቶ ካለችው ቆርጾ ለቤተክርስቲያኑ እየሰጠ የሚኖርን ህዝብ ከድሃ ተካፍሎ በእግዚአብሔር ስም የሚኖርን ህዝብ ጽድቅ ዋጋ የለውም አጋንንት አድሮብሃል ብሎ መናገር የእምነትስ ሃይማኖትስ ጥይቅቲ ለዘይሴፋዋ ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ሲናገር እምነት ተስፋ የምናደርገውን ነገር የሚያስረግጥ ነው። ስለዚህ ተስፋቸውን የመመናንን ማበላሸት፣ ትዕቢት፣ የእግዚአብሔር መግቦት ሁሉ መቀማት። ግን 90% አሁን ሰዎች ልብ ብላችሁ በደንብ ተደርጎ እንዲደመጥ ስለምፈልግ ነው። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት አመት ሙሉ ለምንድን ነው ቢሉ ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው ቋንቋው እሱ ነው። ስለ ሰይጣን ሲያወሩ የድግምት እንትን የአይነ ጥላ የመተት የገርግር የመነማ ስሙን ራሱ ራሄሏ የእንትኒቱ ደግሞ እንደውም ራሱ የእንትን ሁሉ ጋጋኔን ወጥቷል። የእንትኒቱ አገርን መጥራት ስለማልፈልግ የእንትኒቱ ማማ የምናምን ራሄሎ ምን ትስከተከ ማንንም ያስተምራችሁ ይሄን ያጋንንት ስም እነሱ ይሆናሉ እንጂ አጋንንት ማን ያስተምራል? ያጋንንት ስም በመጣፍ ተጥፎ አልተማርንም። በነቢያትም በሐዋርያትም የተነገረን አለ። እነ ሌጊዮን እነ ጋርድኤል እነ ሳጥናኤል የተነገሩ አሉ። እነሱ እናውቃለን። እንዲሁ የጎጥ ደግሞ ወይ ጉድ! ደግሞ የቱርኪቱ ማን ትሆን? የኢስታንቡሏ፣ የኬንያይቱ፣ የደቡብ አፍሪካ፣ የጆሃንስበርግ እነዚህም ስም ደግሞ ይኖራቸዋል። ደግሞ በሰለጠነ ዘመን መደንቆር ጭራሽ አጋንንቱ ራሱ የአማራ የትግራይ የኦሮሞ ሁሉ እያሉ እየጠሩ ነው አጋንንቱ። አሁን እንግዲህ የሜሪላንዲቱ አጋንንት፣ የዚህ የዲሲቱ አጋንንት፣ የካናዳይቱ ደግሞ ይላሉ የሱዳኒቱ። ኧረ እንደው ከቀለዱ ላይ ቀር እንዲህ ነው። እና ሰውን ሁሉ አጋንንት ይዞታል የሚሉ ለምንድን ነው? አጋንንት ይዞታል ብሎ ሰው ካመነ፣ ሰው አጋንንት እንዳለበት ካመነ አመት እስከ አመት የእነሱ እንጀራ የተከፈተ ነው። ስራቸው እሱን ነው። ቁጭ ብሎ አንድ ሰው ከአጋንንት እጅ አጋንንት በሰው ላይ ተንኮል አይሰሩም ማለት አይደለም። ሰውን ከአጋንንት እጅ የምታወጣው ክርስቶስን ወደሱ በማድረግ ነው። ስለ አጋንንት በመስበክ ሳይሆን ወደ ክርስቶስ የምታመጣው ስለ ክርስቶስ በመስበክ ነው ከአጋንንት የምታወጣው። ቀመሩ ራሱ የተበላሸ ነው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስን ስንሰብክ ነው አጋንንት የሚጠፉት እንጂ ስለ አጋንንት ተንኮል በማስረዳት አይደለም አጋንንት የሚጠፉት። መጽሐፍ ቅዱሱን ይዩት። ስለ አጋንንት የተነገረው ጥቂት ቦታ ነው። ስለ ሕይወት ነው የተነገረው ብዙ። የአጋንንትን ተንኮል ጌታም ነግሮናል። ቅዱስ ጳውሎስም አስተምሮናል። መጽሐፈ መነኮሳት ላይ እልፍ ነው ያለ የአጋንንት ውጊያ። በቅዱሳን ገድል ላይ የአጋንንት ውጊያ በደንብ ተጽፏል። ግን ሕይወትን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ለጣዖት አምላኪዎች ሲያስተምሩ ጋኔን ማለት እንዲህ ነው አይደለም ያሉ። ክርስቶስን ይይዛሉ፣ የአጋንንቱን ተንኮል አንድ ጊዜ ይገልጣሉ በቃ። ስለዚህ የቤተ ክርስቲያኒቱ አስተምሮ ጋኔን ተኮር ሳይሆን ክርስቶስ ተኮር ነው። የመጀመሪያው ስህተት እዚህ ላይ ነው የሚመጣው። የመጽሐፍ ቅዱስ አስተምህሮ ክርስቶስ ተኮር እንጂ ጋኔን ተኮር አይደለም፣ በፍጹም አይደለም። አረጋዊ መንፈሳዊም ሲናገር ጭንቀት የሚያበዙብህን አጋንንት ትተህ የሚረዱህን መላእክት አስብ ነው የሚለው። ሰውን ቀኑን ሙሉ ስለ አጋንንት ብቻ እንዲያስብ እየደነገጠ አንዳንዱ ሰው ምን ይላል? በቃ ዛሬ ትንሽ ስግደት ስላጎደልኩ አጋንንቱ ሳይመቱኝ አይቀሩም እንዲህ። ዛሬ ጸሎት አቋርቻለሁ ጠንብሰው ነው የሚጥለኝ እንዲህ። በክርስቶስ ላይ ልብ እንዳይኖረው እምነቱ እንዲላላ የሚያደርግ ትምህርትን የሚያስተምሩት። ስለዚህ ወደ አጋንንቱ ስልጣን እመጣለሁ።
እድል የሚባል ትምህርት እድላችሁን የቀሙባችሁ፣ የትዳራችሁን እድል የቀሙባችሁ፣ የንግዳችሁን እድል የቀሙባችሁ ምናምን። በጣም አሁን ወደ ትምህርቱ እንሂድ። የመጀመሪያው እድል የሚባል ትምህርት በቤተ ክርስቲያን አለ ወይ? የመጀመሪያው ጥያቄ። ጥያቄ 1 እድል የሚባል ትምህርት እኔ አሁን አንዳንድ ሰው ስሙታላችሁ አይደል? እድል ነው እንግዲህ ምን ይደረጋል? እድል ነው እንዴ? እንደገና ደግሞ ለእድል ነው ማደግደግ፣ አንተ እድለኛ ነህ ምናምን ሲባል ትሰማላችሁ። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ።